ከፍ ባለው የሂማላያ ተራሮች ላይ ከተለመዱት መንደሮችና መንገዶች እጅግ ርቆ ከሩቅ ሲታይ ሰላማዊ የሚመስል አንድ ትንሽ የቀዘቀዘ ሐይቅ አለ። በረዶ ድንጋዮቹን ይሸፍናል፣ ተራሮቹ ውሃውን ይከብባሉ፣ እንዲሁም ለአብዛኛው የዓመቱ ክፍል ሁሉም ነገር ጸጥ ያለ ነው። ነገር ግን በረዶ መቅለጥ ሲጀምር አንድ የሚዘገንን ነገር ብቅ ይላል። የሰው አጽም። አንድ አጽም አይደለም፣ ሁለትም አይደለም። ነገር ግን ርቆ በሚገኝ አንድ የተራራ ሐይቅ ዳርቻ የተበተኑ የመቶዎች ሰዎች ቅሪቶች ናቸው። ለበርካታ አስርተ ዓመታት አንድ ጥያቄ ይህንን ቦታ ሲያሳድደው ኖሯል። ከዓለም ከተገለሉት የሂማላያ ማዕዘናት በአንዱ ይህን ያህል ብዙ ሰዎች እንዴት እዚህ ሊሞቱ ቻሉ? የዚህ ቦታ ትክክለኛ ስም ሩፕኩንድ ሐይቅ ይባላል። ነገር ግን በዓለም ዙሪያ ያሉ ብዙ ሰዎች በጨለማው ስሙ ያውቁታል። የአጽም ሐይቅ ስኬለተን ሌክ። ይህንን ስም ሊያገኝ የቻለው በረዶ ሲቀልጥ በሐይቁ አቅራቢያ የሰው ቅሪቶች ስለሚታዩ ነው። ሩፕኩንድ የሚገኘው በህንድ ሂማላያ ከፍተኛ ስፍራ በኡታራካንድ ግዛት ውስጥ ነው። ይህ ሩፕኩንድ ነው፣ የሰዎች አጽም የተሞላው ሐይቅ። ተራሮች አንድን ምስጢር ለዘመናት ጠብቀው ያቆዩበት ስፍራ። ዘመናዊ ሳይንስ አጽሞቹን ካጠና በኋላም እንኳ ታሪኩ ቀላል አልሆነም። እንዲያውም ይበልጥ እንግዳና አስገራሚ ሆነ። የሩፕኩንድ ሐይቅ በህንድ ኡታራካንድ ግዛት በቻሞሊ አውራጃ ውስጥ የሚገኝ ሲሆን በበረዶ በተሸፈኑ የሂማላያ ተራሮች የተከበበ ነው። ከከተሞች የራቀና ለመድረስ አስቸጋሪ የሆነ ከፍተኛ ከፍታ ያለው የበረዶ ሐይቅ ነው። አካባቢው ቀዝቃዛ፣ ድንጋያማ እና በተለይም የአየር ሁኔታው በድንገት ሲቀየር እጅግ አደገኛ ነው። ሐይቁ ራሱ በጣም ትልቅ አይደለም፣ ግዙፍ ባህር አይደለም፣ ጥልቅ ውቅያኖስ አይደለም፣ እንዲሁም የታወቀ የከተማ ፍርስራሽም አይደለም። ከላይ ሲታይ በበረዶና በድንጋይ መካከል እንደተጠመደ ትንሽ የውሃ አካል ሊመስል ይችላል። ነገር ግን በዚህ ትንሽ ሐይቅ ዙሪያ በሂማላያ ታሪክ ውስጥ ካሉ እጅግ እንግዳ ከሆኑ የሰው ልጅ ምስጢሮች አንዱ ይገኛል። ለአብዛኛው የዓመቱ ክፍል ሩፕኩንድ በበረዶ የተሸፈነ ነው። ነገር ግን በተወሰኑ ሞቃታማ ወቅቶች በረዶ ወደ ኋላ ያፈገፍግና ሐይቁ ሲደብቀውን የኖረውን ነገር ማሳየት ይጀምራል። አጥሞች በሐይቁ ዳርቻ ላይ ብቅ ይላሉ። አንዳንዶቹ በድንጋዮች መካከል ይገኛሉ፣ ሌሎች ደግሞ ጥልቀት በሌለው ውሃ ውስጥ ያርፋሉ። አጽሞቹ በስፋት የታወቁት በ1940ዎቹ ውስጥ ሪፖርት ከተደረጉ በኋላ ነው። መጀመሪያ ላይ ሰዎች ምን እየተመለከቱ እንደሆነ አላወቁም ነበር። እነዚህ ወታደሮች ነበሩ? መንፈሳዊ ተጓዦች? ነጋዴዎች? ወይስ የጦርነት ሰለባዎች? ቦታው እጅግ ርቆ የሚገኝ መሆኑ ማንኛውም ማብራሪያ እውነት ሊሆን እንደሚችል አስመስሎት ነበር። በሁለተኛው የዓለም ጦርነት ወቅት መጀመሪያ ላይ የነበረው ፍርሃት አጽሞቹ በድብቅ ወደ ክልሉ የገቡ የጃፓን ወታደሮች ሊሆኑ ይችላሉ የሚል ነበር። ነገር ግን ብዙም ሳይቆይ ቅሪቶቹ ከዚያ በጣም የቆዩ መሆናቸው ታወቀ። ሚስጥሩ ከዘመናዊ የጦርነት ፍርሃት ወደ እጅግ አሮጌና ለማብራራት ወደሚከብድ ሌላ እንቆቅልሽ ተቀየረ። ስለ ሩፕኩንድ ለመረዳት ቦታውን ራሱን መረዳት አለብህ። ይህ ለመድረስ ቀላል የሆነ ሐይቅ አይደለም። መንገዱ ገደላማ በሆኑ መሬቶች፣ ቀዝቃዛ አየር፣ ክፍት ሜዳዎች እና አደገኛ በሆኑ የተራራ ላይ የአየር ጸባዮች ውስጥ ያልፋል። ባለፈው ጊዜ ወደዚህ ቦታ የደረሰ ማንኛውም ሰው እጅግ ከባድ ጉዞ ማድረጉ አይቀርም። ሰዎች ለምን ወደዚያ ሄዱ? ይህ ጥያቄ የምስጢሩ ቁልፍ ከሆኑት ነገሮች አንዱ ነው። አንድ ትልቅ የሰዎች ስብስብ ለምን ያህል ከፍታ ወዳለው ተራራ ይጓዛል? አንዳንዶቹ ንድፈ ሐሳቦች ነጋዴዎች እንደነበሩ ይጠቁማሉ። ሌሎች ደግሞ ወታደሮች፣ መንፈሳዊ ተጓዦች ወይም የአካባቢው መንገደኞች እንደነበሩ ይገምታሉ። የሐይቁ መገኛ ሰዎች በአጋጣሚ እዚያ ደርሰዋል ብሎ ለማመን አስቸጋሪ ያደርገዋል። ከጠንካራዎቹ የቆዩ ማብራሪያዎች አንዱ አጽሞቹን ከመንፈሳዊ ጉዞ ጋር የሚያያይዘው ነው። ክልሉ ናንዳ ዴቪ ከተባለች ቅዱስ ተራራ እና የእመቤት ትውፊት ጋር ከተያያዙ ሃይማኖታዊ ጉዞዎች ጋር ቁርኝት አለው። አንድ የአካባቢው አፈ ታሪክ አንድ የንጉሳዊ ቤተሰብ ስብስብ በተራሮች ውስጥ ሲጓዙ በከባድ ማዕበል እንደጠፉ ይናገራል። ለዓመታት አንዱ ታዋቂ ንድፈ ሐሳብ ሰዎቹ የሞቱት በኃይለኛ የበረዶ ዝናብ ሄልስቶርም ነው ይል ነበር። አንዳንዶቹ የራስ ቅሎች ከላይ ከወደቁ ክብ ነገሮች የመጡ የሚመስሉ ጉዳቶች ነበሯቸው። ይህ ተመራማሪዎቹ
ተጎጂዎቹ በክፍት የተራራ ቦታ ላይ ተጠምደው ሳሉ በግዙፍ የበረዶ ክበቦች ተመተው ሊሆን ይችላል የሚለውን ዕድል እንዲያስቡ አደረጋቸው። ምንም መደበቂያ በሌለበት ከፍ ባለው የሂማላያ ተራራ ላይ መሆንህን አስብ። አየሩ ስስ ነው፣ ቅዝቃዜው ጨካኝ ነው፣ እንዲሁም ድንገተኛ ማዕበል አካባቢውን በደቂቃዎች ውስጥ ወደ ገዳይነት ሊቀይረው ይችላል። አንድ ቡድን ያለ መጠለያ እዚያ ከተያዘ ተፈጥሯዊ ክስተት እንኳ ወደ እልቂት ሊቀየር ይችላል። ለተወሰነ ጊዜ የበረዶ ዝናቡ ንድፈ ሐሳብ ንጹሕ መልስ መስሎ ነበር። ጉዳቶቹን ያብራራል፣ ከተራራው አካባቢ ጋር ይስማማል፣ አልፎ ተርፎም ከአካባቢው አፈ ታሪኮች ጋር ይገጥማል። ነገር ግን ሩፕኩንድ ምስጢሮቹን አውጥቶ አልጨረሰም ነበር። በኋላ ላይ ዘመናዊ ተመራማሪዎች በሩፕኩንድ ከሚገኙት አጽሞች ላይ ዲኤንኤ አጠኑ። መረጃው አንድን ቀላል ታሪክ ያረጋግጥልናል ብለው ጠብቀው ነበር። በምትኩ የዘረመል ውጤቶቹ ሁሉንም ነገር አወሳሰቡት። አጽሞቹ በሙሉ የአንድ ነጠላ የሰዎች ቡድን አልነበሩም። በ2019 የተደረገ አንድ ሳይንሳዊ ጥናት በሩፕኩንድ ከተገኙ 38 ግለሰቦች ላይ ጥንታዊ የዘረመል ዲኤንኤ ትንታኔ ያደረገ። ተመራማሪዎች 3 የተለያዩ የዘር ሐረግ ያላቸው ቡድኖችን አገኙ። 23ቱ ግለሰቦች ከዘመናዊው የደቡብ እስያ ሰዎች ጋር የሚዛመድ የዘር ሐረግ ነበራቸው። 14ቱ የተለመደው የምስራቃዊ ሜዲትራኒያን የዘር ሐረግ ነበራቸው። አንዱ ግለሰብ ደግሞ ከደቡብ ምስራቅ እስያ ጋር የተያያዘ የዘር ሐረግ ነበረው። ብዙ ሰዎችን ያስደነገጠው ክፍል ይህ ነበር። የምስራቅ ሜዲተራኒያን የዘር ሐረግ ያላቸው ሰዎች እንዴት ርቆ በሚገኝ የሂማላያ ሐይቅ አቅራቢያ ሞተው ሊገኙ ቻሉ? ከቤታቸው አጠገብ አልነበሩም፣ ወደብ አቅራቢያ አልነበሩም፣ በትልቅ ከተማ ውስጥ አልነበሩም፣ ጥልቅ በሆነ ተራራ ውስጥ ነበሩ። የዘመን ስሌት ዴቲንግ ውጤቶች ሰዎቹ ሁሉ በአንድ ጊዜ እንዳልሞቱ ሲጠቁሙ ምስጢሩ ይበልጥ እንግዳ ሆነ። የደቡብ እስያ ቡድን በግምት 800 ዓመት አካባቢ የሞቱ ሲሆን የምስራቅ ሜዲትራኒያን ቡድን ደግሞ በጣም ዘገይተው በ1800 ዓመት አካባቢ የሞቱ ናቸው። ይህ ማለት ሩፕኩንድ የአንድ ነጠላ አደጋ ውጤት ላይሆን ይችላል። ስለዚህ ጉዳይ በጥንቃቄ አስብ። በአንድ ሐይቅ አቅራቢያ ያሉ አጽሞች በ1000 ዓመታት ገደማ የተራራቁ ሞቶችን ሊወክሉ ይችላሉ። ይህ ሁሉንም ነገር ይቀይረዋል። አንድ ማዕበል አንዱን ቡድን ከገደለ በሌሎቹ ላይ ምን ተፈጠረ? ከተለያዩ አስተዳደግ የመጡ የተለያዩ ሰዎች ለምን በአንድ ገዳይ ቦታ ላይ ሊገናኙ ቻሉ? ብዙውን ጊዜ ሳይንስ መልሶችን በመስጠት ሚስጥርን ያስወግዳል። በሩፕኩንድ ግን ሳይንስ አዳዲስ ጥያቄዎችን ከፈተ። ሐይቁ ሰዎች የሞቱበት ቦታ ብቻ አልነበረም። የተለያዩ ታሪኮች፣ የተለያዩ ጉዞዎች እና የተለያዩ ያልታወቁ ክስተቶች መንገዳቸው የተቋረጠበት ስፍራ ሆነ። የቆየው የደቡብ እስያ ቡድን ከአካባቢ ጉዞ፣ ከመንፈሳዊ ጉዞ ወይም በሂማላያ ክልል ውስጥ ከሚደረግ እንቅስቃሴ ጋር የተያያዘ ሊሆን ይችላል። ሐይቁ በህንድ ውስጥ ስለሚገኝ ያንን ክፍል ለማሰብ ቀለል ይላል። ነገር ግን እዚህም ቢሆን ብዙ ዝርዝሮች እርግጠኛ አይደሉም። ስማቸውን፣ ትክክለኛ ዓላማቸውን ወይም የመጨረሻ ቀናቸውን ሙሉ ታሪክ አናውቅም። ከሜዲተራኒያን ጋር የተያያዘውን ቡድን ለማብራራት በጣም ከባድ ነው። ተመራማሪዎች የዘር ሐረጋቸው በተለይ አሁን ካሉ እንደ ግሪክ እና ቀርጤስ ካሉ ቦታዎች ሰዎች ጋር በጣም የተቀራረበ የምስራቅ ሜዲተራኒያን አይነተኛ መገለጫ እንደሆነ አረጋግጠዋል። ነገር ግን የዘረመል ጥናት ብቻ ለምን ወደዚያ እንደተጓዙ አይነግረንም። ወደ ሩፕኩንድ ያደረጉትን ጉዞ የሚያብራራ ምንም አይነት ቀላል መዝገብ የለም። መንገደኞች ነበሩ? መንፈሳዊ ተጓዦች? በህንድ ውስጥ የሚንቀሳቀስ ልዩ ቡድን? ወይስ አሁን ከተረሳ ትልቅ የጉዞ መስመር አካል ነበሩ? አጽሞቹ ፍንጭ ይሰጣሉ፣ ነገር ግን በግልጽ አይናገሩም። የሩፕኩንድን ኃያልነት የሚያሳየው ይህ ነው። ሰዎች በአንድ ቀላል ማብራሪያ ለመቋጨት በሞከሩ ቁጥር ሌላ አዲስ ዝርዝር እውነታ ወደ ኋላ ይገፋቸዋል። ማዕበል አንዳንዶቹን ሞቶች ሊያብራራ ይችላል። መንፈሳዊ ጉዞ የአንዳንዶቹን መገኘት ሊያብራራ ይችላል። ነገር ግን ሙሉ ምስሉ አሁንም ያልተሟላ ነው። የሂማላያ ተራሮች ውብ ናቸው፣ ግን ገር አይደሉም። ቅዝቃዜ፣ ከፍታ፣ ማዕበል፣ ረሃብ፣ ጉዳትና ድካም ሁሉም ገዳይ ሊሆኑ ይችላሉ። እንደ ሩፕኩንድ ባለ ቦታ ስህተት የግድ ትልቅ መሆን የለበትም። የተሳሳተ መንገድ፣ ድንገተኛ የአየር ጸባይ ወይም የመጠለያ እጦት ማን እንደሚተርፍ ሊወስን ይችላል። አካባቢው ምስጢሩ ተጠብቆ እንዲቆይ ረድቷል። ቀዝቃዛው የሙቀት መጠን፣
በረዶ እና መገለሉ የመበስበስ ሂደቱን በማዘግየት የአጽሞቹ ክፍሎች ለትውልዶች እንዲታዩ አድርጓቸዋል። ተራሮቹ መቃብርም ማህደርም ሆነዋል። መረጃውን ጠብቀው አቆዩት፣ ግን መልሶቹን አይደለም። ሩፕኩንድ ታዋቂ የሆነ ሲመጣ ብዙ ሰዎች ጉጉት ጨመረባቸው። ተራራ ወጪዎችና ጎብኚዎች አጽሞቹን በገዛ አይናቸው ለማየት ፈለጉ። ነገር ግን ጉጉት በቀላሉ የሚጎዱ ቦታዎችን ሊያጠፋ ይችላል። በጊዜ ሂደት አጽሞች እንደተንቀሳቀሱ፣ እንደተረበሹ ወይም በጎብኚዎች እንደተወሰዱ ስጋቶች ሲነሱ ቆይተዋል። ይህ ሩፕኩንድን የበለጠ አሳዛኝ ያደርገዋል። ሐይቁ ሙታንን ብቻ የያዘ አይደለም፣ መረጃን ይዟል። እያንዳንዱ የተንቀሳቀሰ አጽም፣ እያንዳንዱ የተወሰደ ዕቃ፣ እያንዳንዱ የተረበሸ ቦታ የታሪኩን ከፊል ለዘላለም ሊያጠፋው ይችላል። አንድ ምስጢር ሙሉ በሙሉ ሳይገባም በፊት ሊጠፋ ይችላል። ሩፕኩንድ ለምን ታዋቂ ሆነ? ሩፕኩንድ ታዋቂ ሊሆን የቻለው ችላ ለማለት የማይቻል መስሎ ስለሚሰማ ነው። የቀዘቀዘ ሐይቅ፣ ርቆ የሚገኝ ተራራ፣ በመቶዎች የሚቆጠሩ የሰው አጽሞች፣ የተለያዩ የዘር ሐረግ ያላቸው ቡድኖች፣ የተለያየ የዘመን ጊዜያት። ልብ ወለድ ይመስላል፣ ግን እውነት ነው። በጣም የሚረብሸው ክፍል ንጽጽሩ ነው። ተራሮቹ ውብ ናቸው፣ ውሃው ጸጥ ያለ ነው፣ በረዶው ንጹህ ነው። ነገር ግን ከዚያ ውበት አጠገብ የመጨረሻ ጊዜያቸው አሁንም ያልታወቀ የሰዎች የራስ ቅሎች፣ የጎድን አጥንቶች እና ሌሎች ቅሪቶች አሉ። ሩፕኩንድ ያለፈው ታሪክ ሁል ጊዜ በከተሞች ውስጥ እንደማይቀበር ወይም በመጽሐፍት ውስጥ እንደማይጻፍ ያስታውሰናል። አንዳንዴ ታሪክ በበረዶ ውስጥ ይታሰራል፣ አንዳንዴ በተራሮች ውስጥ ይጠብቃል፣ እናም አንዳንዴ የሚመለሰው በረዶ ሲቀልጥ ብቻ ነው። ይህ ሐይቅ የሚያስፈራ ቦታ ብቻ አይደለም። የሰው ልጅ እንቅስቃሴ እኛ ከምናስበው በላይ ሁል ጊዜ ውስብስብ እንደነበረ ማሳሰቢያ ነው። ሰዎች ተራሮችን አቋርጠዋል፣ እምነቶችን ተከትለዋል፣ ረጅም ርቀት ተጉዘዋል። እናም አንዳንድ ጊዜ ምን እንደተፈጠረ ማንም ሊመዘግብ በማይችልባቸው ቦታዎች ጠፍተዋል። ዛሬም ቢሆን ሩፕኩንድ ሙሉ መልስ አይሰጠንም። ሳይንስ የዘር ሐረግን፣ ቀናትን እና ፍንጮችን አሳይቷል። ነገር ግን የመጨረሻውን ታሪክ ሙሉ በሙሉ አልገለጠውም። ሐይቁ አሁንም ትልቁን ጥያቄ ወደ ኋላ እንደደበቀ ነው። ለምን እዚያ ነበሩ? ይህ ሩፕኩንድ ሐይቅ ነው፣ የሂማላያ የአጽም ሐይቅ። በረዶ ሲቀልጥ ሙታን የሚመለሱበት የቀዘቀዘ ስፍራ። ከዚህ ሁሉ ዓመታት በኋላም ሐይቁ አሁንም ምስጢሩን እንደጠበቀ ነው። ይህንን አስገራሚና ምስጢራዊ ታሪክ ከወደዳችሁት ላይክ ማድረጋችሁም እንዳትርሱ። እንዲሁም ወደፊት እንደዚህ ያሉ ያልተሰሙና አስደናቂ ታሪኮችን አብረን እንድንቃኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።